ኮምፒውተራችሁ ወይም ላፕቶፓችሁ በሙሉ አቅሙ እየሰራ ነው ብላችሁ ታስባላችሁ። እውነታው ግን ሌላ ነው። ኮምፒውተራችሁ በውስጡ የተደበቀ ገና ያልተከፈተ ቱርቦ ሞድ አለው። ይህን ኃይል የሚያጨናንቁ ቆሻሻ ፋይሎች ወይም የተዘበራረቁ ሴቲንጎች እና ጊዜ ያለፈባቸው ሶፍትዌሮች ናቸው ማለት ነው። ስለዚህ የእርጅና ምልክት ከመስጠት ይልቅ ኮምፒውተራችሁ ወይም ላፕቶፓችሁ እንደ አዲስ እንዲሆን የሚያደርጉ ወሳኝ የሆኑ ኦፕቲማይዜሽን ትሪክስ ከዛሬ ጀምሮ እኔ የማሳያችሁን ተግባራዊ አድርጋችሁ ኮምፒውተራችሁ ከዘገምተኛ ዴስክቶፕ ወይም ላፕቶፕ ወደ ፈጣን ሱፐር ኮምፒውተር የሚቀይሩትን ዘዴዎች ስቴፕ ባይ ስቴፕ አሳያችኋለሁ። እስከ መጨረሻው ድረስ ቪዲዮን ተከታተሉ። ሰላም እንደምናላችሁ የዩኒቨርሳል ጋይድ ቤተሰቦቼ። እንግዲህ ዛሬ ኮምፒውተራችሁ ቀስ ብሎ ለመስራት ያበሳጫቸዋል። ፋይል ለመክፈት ደቂቃዎች ሊወስድ ይችላል። ስለዚህ በዛሬው ቪዲዮ እንግዲህ ኮምፒውተራችሁ ከሞት የማትረፍ የምትታደጉበት ወይም ፍጥነቱን ለመጨመር የምትጠቀሙበትን አራቱን ወርቃማ እርምጃዎች በተግባር አሳያቸዋለሁ ማለት ነው። ስለዚህ እነኚህን ከተገበርን በኋላ ኮምፒውተራችን እንደ አዲስ ፍጥነት ይጨምራል ማለት። ስለዚህ እነዚህ እርምጃዎችን ለመተግበር የባለሙያ ድጋፍ አያስፈልግም ወይም ባለሙያ መሆን አያስፈልግም። ሁላችንም ልንሰራቸው የምንችላቸው ናቸው ማለት። ስለዚህ ከኔ ጋር አብራችሁ ተግብሩና ውጤቱ ራሳችሁ ይዩት። እሺ ወደ ተግባር እንግባ። እንግዲህ የመጀመሪያው ዲስክ ክሊንአፕ ነው እንግዲህ የምንጠቀመው። ዲስክ ክሊንአፕ ነው የምንጠቀመው። ስለዚህ ወዴት እንሄዳለን ማለት ስታርት ሜኑ ላይ ኮምፒውተራችን ላይ እዚህ እንሄዳለን። ስለዚህ ስታርት ሜኑ ላይ ምን እንላለን ማለት ነው? ዲስክ ክሊንአፕ ብለን እንጽፋለን። ዲስክ ክሊንአፕ። ስለዚህ የመጀመሪያው ላይ ይመጣል። ስለዚህ ይሄ ሲመጣ እንግዲህ እንመርጥለታለን ማለት ነው። ሲ ድራይቭ ላይ እንመርጥለታለን። ባይ ዲፎልት እዚህ ሲ ድራይቭ ላይ እንግዲህ መርጥለታለሁ። ስለዚህ ኦኬ ለዋለሁ ማለት ነው። ከዛ እነኚህ ፋይሎች ይመጣሉ ማለት ነው። ስለዚህ እነኚህ የማይፈልጉ ፕሮግራም ፋይሎች አሉ። ቴምፖራሪ ኢንተርኔት ፋይል አለ፣ ዳይሬክት ኤክስቼንጅ ካች አለ፣ ዴሊቨሪ ኦፕቲማይዜሽን ፋይል አለ፣ ሪሳይክል ቢን ምናምን አለ። እነዚህ በሙሉ ቲክ እናደርጋለን። ቲክ ካደረግን በኋላ ምንድነው የምናደርገው ማለት ነው? ኦኬ እንለዋለን ማለት ነው። ኦኬ ስንለው ምንድነው ያለውን ፋይል ዲሊት ማድረግ እንችላለን። ስለዚህ ዲሊት ፋይል ስንል ይሄ እንዳለ ዲስክ ክሊንአፕ ዲስክ ውስጥ ሲ ድራይቭ ውስጥ ያሉትን በሙሉ ያጠፋልናል ማለት ነው። ስለዚህ የመጀመሪያው ይሄ ነው። ወደ ሁለተኛው ስንሄድ የመነሻ ፕሮግራሞችን መቆጣጠር ወይም ስታርታፕ ፕሮግራም ማለት ነው። ስለዚህ ይሄ የምናደርገው ደግሞ ኮምፒውተራችን ሲበራ ከጀርባ የሚሰሩ ብዙ አፕሊኬሽኖች አሉ። አብዛኞቹ አያስፈልጉም። ስለዚህ ታስክ ማናጀርን ከፍተን አላስፈላጊ የሆኑትን እናስቆማለን ማለት። ስለዚህ ምንድነው የምናደርገው? ሴቲንግ ባር ላይ እንሄዳለን። ስለዚህ ታስክ ባር ላይ ከሄድን በኋላ ታስክ ባር ላይ እንሄዳለን። ታስክ ባር ከዛ ታስክ ባር ላይ ከሄድን በኋላ ምንድነው የምናደርገው? እነኚህ ፕሮፋይሎች ይመጡልናል እነዚህ ማለት ነው። ስለዚህ ይሄንን ካደረግን በኋላ ታስክ ማናጀር የሚለውን እንላለን። ስለዚህ ታስክ ማናጀር የሚለውን ነክተናል። ስለዚህ ስታርታፕ የሚለውን ማለት ነው። ስለዚህ እዚህ ውስጥ የማንፈልጋቸው አፕሊኬሽኖች፣ ሶፍትዌሮች ምናምን አሉ። ስለዚህ የማንፈልጋቸውን እዚህ ውስጥ ምንድነው የምናደርገው ማለት ነው? እናስወግዳለን ማለት ነው። ስለዚህ አላስፈላጊ የሆኑትን ምንድነው ማለት ነው ኢምፓክታቸው በጣም ትልቅ ስለሆነ ምን ማድረግ አለብን? ዲዜብል ማድረግ አለብን ማለት ነው። ስለዚህ አሁን ለምሳሌ እኔ እዚህ ጋር ለምሳሌ ካንቫን አንፈልግም ብል ምንድነው ማድረግ ያለብኝ? ራይት ክሊክ አደርግና ዲዜብል አደርጋለሁ ማለት። ዲዜብል አደረኩት ማለት ምን ማለት ነው? አስቆምኩት ማለት ነው፣ እንዳይሰራ አደረኩት ማለት። ስለዚህ ይሄን በማቆም የማያስፈልጉ አፕሊኬሽኖችን በማስወገድ እናደርጋለን ማለት ነው፣ እናጠፋለን ማለት ወይም ስፒዱ እንዲጨምርልን እናደርጋለን ማለት። ስለዚህ ይሄ በሁለተኛ ደረጃ የምናገኘው ፕሮግራሞችን መቆጣጠር የሚለው ማለት ነው። በሶስተኛ ደረጃ እንግዲህ የምናገኘው አላስፈላጊ አፕሊኬሽኖችን ማስወገድ አንስቴል ማድረግ ማለት ነው። ስለዚህ ይሄ እርምጃ ደግሞ ምንድነው የሚጠቅመን? የማንጠቀምባቸው አፕሊኬሽኖች በሃርድ ድራይቭ ላይ ቦታ ላይ ከመያዝ ባሻገር ኮምፒውተራችን ቀስ ሊያደርጉ ስለሚችሉ ምንድነው ማድረግ ያለብን? ማጥፋት ነው ያለብን። ስለዚህ ወደ ሴቲንግ ባር ላይ እንሄዳለን። ስለዚህ እዚህ ስታርት ሜኑ ላይ ሴቲንግ ብለን እንጽፋለን። ሴቲንግ። ስለዚህ ሴቲንግ ይመጣልናል። ይሄው የመጀመሪያው እዚህ ጋር ማለት ሴቲንግ ከመጣልን በኋላ ምንድነው እሷን ክሊክ እናደርጋለን። ሴቲንጉ ማለት ነው። ስለዚህ ሴቲንጉን ከእንትን ካልን በኋላ እዚህ አፕስ የሚለውን እንላለን ማለት። ስለዚህ አፕስ የሚለውን ክሊክ እናደርጋለን። አፕ ክሊክ ካደረግ በኋላ ምን ይመጣልና አፕስ ኤንድ ፊቸር የሚለው ላይ የመጀመሪያው ላይ እንገባለን። ከዛ ከገባን በኋላ እዚህ ጋር ሶፍትዌሮቹ አሉ ወደታች የምታያቸው ማለት ነው። እነዚህ ማለት ነው። እዚህ ውስጥ
ሶፍትዌሮች አሉ። ስለዚህ እነኝን ማንፈልጋቸው ለምሳሌ ካልኩሌተር አልፈልግም ካል እናንተ ማፈልጉትን። ስለዚህ ምን ማድረግ አለብን? እዚህ 3 ነጠብጣብ አለች በአፕሊኬሽኑ ስትሬት ሄደን ማለት ነው። ስለዚህ እሷን ምን እናደርጋለን? ራይት ክሊክ አድርገን አንስቴል እናደርጋለን። ስለዚህ አንስቴል ስናደርግ ምንድነው ቦታው አንስቶል ማለት ነው። ስለዚህ ካደረግን በኋላ ምንድነው አፕሊኬሽኑ ይወገዳል ማለት ነው። ስለዚህ አንስቶል የሚለውን ክሊክ እናደርጋለን። ስለዚህ አንኢንስቶል ይሄንን ካደረገ ምንድነው ሪሙቭ እናደርጋለን ማለት ነው ሶፍትዌር። ስለዚህ ይሄ ሶስተኛው መንገድ ነው ማለት ነው። በሌላኛው እና በመጨረሻው የምናገኘው ደግሞ ጊዜያዊ ፋይሎችን ወይም ቴምፖራሪ ፋይልስ የሚባሉትን ማጥፋት። ስለዚህ ይሄ ምንድነው የሚጠቅመን ማለት ነው የፋይል ማጥፊያ መንገድ ነው። ረን ኮማንድ ተጠቅመን ምንድነው የማንፈልጋቸውን ፋይሎች ቴምፖራሪ ፋይሎች ማጥፋት ማለት ነው። ስለዚህ ይሄን የምናደርገው ደግሞ ምንድነው የት ነው? ስታርት ሜኑ ላይ እንሄዳለን። ስታርት ሜኑ ላይ ከሄድን በኋላ ራን ብለን እንጽፋለን። ራን ስለዚህ ራን ብለን ከጻፍን በኋላ ይሄ ኮማንድ ይመጣል። ስለዚህ ይሄንን ክሊክ እናደርጋለን። ከዛ ምንድነው የምናደርገው? የመጀመሪያው በዚህ ኮማንድ ላይ የምናደርገው የመጀመሪያው ፐርሰንቴጅ ቴምፕ ብለን እንጽፋለን። ፐርሰንቴጅ ምልክቷን ከዛ ቴምፕ ከዛ ፐርሰንቴጅ ብለን እንጽፋለን። ከዛ ኦኬ እንለዋለን። ኦኬ ስንለው ወዴት ይወስደናል ማለት ነው? ወደ የማይፈልጉት አነሳሰሪ ፋይሎች ይወስደናል ማለት። ስለዚህ ምንድነው ማድረግ ያለብን? ኮንትሮል ፕላስ ኦል ብለን ፕላስ ኤ ብለን እንትን ስንለው ሰሌክት እናደርገው ፋይሎች ይመጡልናል። ስለዚህ ራይት ክሊክ አድርገን ምንድነው ማድረግ ያለብን ማለት ነው? ሪሙቭ እናደርጋለን ማለት ከዛ ዲሊት እናደርጋለን ማለት። ስለዚህ የማይፈለጉ ፋይሎችን አጠፋን ማለት ነው። ይሄ መጀመሪያው መንገድ ነው ቴምፖራሪ ፋይልን ለማጥፋት። ሁለተኛው መንገድ ደግሞ እዚሁ ላይ ረን ላይ በመምጣት ምንድነው የምናደርገው? ስታርት ሜኑ ላይ ረን ብለን እንደመጀመሪያው ማለት ነው ረን ብለን ስንጽፍ እዚህ ረን ላይ የምትመጣው ላይ ክሊክ እናደርጋለን። ከዛ ምንድነው የምናደርገው? እዚህ ደግሞ ሁለተኛው መንገድ የመጀመሪያው ፐርሰንቴጅ ቴምፕ ብለን ፐርሰንት ብለን እንጻፍነው። ሁለተኛው ደግሞ ፕሪፌች ብለን እንጽፋለን። ፕሪፌች ብለን እንጽፋለን። ከዛ ኦኬ እንለዋለን ማለት ነው። ከዛ ምን ይመጣልናል? አሁንም አነሳሰሪ የሆኑ ፋይሎች ይመጡልናል ማለት ነው። ስለዚህ እነኚህን ኮንትሮል ፕላስ ኤ ብለን ሰሌክት እናደርጋለን። ከዛ ራይት ክሊክ አድርገን ምን እናደርጋለን ማለት ነው? ፋይሎቹን ዲሊት እናደርጋለን ማለት ነው። ፋይሉን በዚህ መልኩ ዲሊት እናደርጋለን ማለት ነው። በዚህ መልኩ እናጠፋለን። ሌላኛው እንግዲህ ይሄን ስኪፕ እንለዋለን እስከሚጨርስልን። በመጨረሻ ላይ እንግዲህ አሁን በአምስተኛ ደረጃ የምናገኘው ደግሞ ይሄ እንኳን ቪዥዋል ኢፌክሽን መቀነስ ነው። ይሄ ማለት የዊንዶ ማለት አፕሊኬሽኖችን ወይም ሽግግሮችን ኮምፒውተር ኃይል እንዳያባክን ያደርጋል። ስለዚህ ምንድነው ማድረግ ያለብን? እነኚህን በማጥፋት ፍጥነቱን መጨመር እንችላለን ማለት ነው። ስለዚህ ምን ማድረግ አለብን? ስታርት ሜኑ ላይ እንገባለን። እዚሁ ስታርት ሜኑ ላይ ከገባን በኋላ ምንድነው የምናደርገው? ቪው አድቫንስድ ሲስተም እንለውን እንጽፋለን። ቪው አድቫንስድ ሴቲንግ ሲስተም የሚለው እዚህ ይመጣልናል ማለት ነው። ከዛ ይመጣልን ምን ማድረግ ፐርፎርማንስ የሚለው ፐርፎርማንስ የሚል ስለዚህ እነኚህ መጀመሪያዎቹ ፋይል ናቸው። ስታርት ሜኑ ላይ ከገባን በኋላ ይሄው በዚህ መልኩ ማመጣል። የመጀመሪያው ፐርፎርማንስ ይሄ ቪዥዋል ኢፌክት፣ ፕሮሰሰር ስኬጁሊንግ፣ ሚሞሪ ዩዜጅ፣ ቨርቹዋል ሚሞሪ የሚለውን ላይ እንመርጣለን። ይሄ ዩዘር ፕሮፋይል የሚለውን ሳይሆን የመጀመሪያው ላይ ሴቲንግ የሚለውን እንመርጣለን ማለት ነው። ስለዚህ ይሄንን ከመረጥን በኋላ ምን እናደርጋለን? አጀስት ፎር ቤስት ፐርፎርማንስ የሚለውን እንመርጥለታለን እዚህ ጋር ማለት ነው። አጀስት ፎር ቤስት ፐርፎርማንስ እንዲኖረው እናደርጋለን ማለት ነው። ስለዚህ ይሄን የሚለውን ከመረጥን ምን እናደርጋለን? አፕላይ እናደርገዋለን እዚህ ማለት ነው። አፕላይ ካደረግን ምንድነው የሚሆነው? ፐርፎርማንስ እንዲጨምር እናደርጋለን ማለት ነው። ስለዚህ ዛሬ እንግዲህ በዚህ እነኛ 5 እንትኖችን ማለት ኮምፒውተራችን ፍጥነት እንድንጨምር የሚያደርጉልን ሂደቶች አይተናል አንድ በአንድ ማለት ነው። ስለዚህ የቻናላችን ቤተሰብ በመሆን ሰብስክራይብ በማድረግ የተለያዩ እውቀቶችንና
የተለያዩ የቴክኖሎጂ ስራዎችን ለማግኘት ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ወደ ቻናላችን ግቡ። አዳዲስ የቴክኖሎጂ ውጤቶችን በየቀኑ ታገኛላችሁ። ስለዚህ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለእናንተ።